ሄይ ፋሚሊ እንዴት ናችሁ? ዛሬ ደግሞ በአዲስ ርዕስ መጥቻለሁ እና ርዕሱ ምንድነው? ብዙዎቻችን እኔም መጀመሪያ አካባቢ ይመስለኝ የነበረው ፎሬክስን ለመጀመር ከፍተኛ የሆነ ካፒታል ለምሳሌ በከፍተኛ ካፒታል ብቻ ፎሬክስን እንደሚጀመር ነበር የማስበው። ምክንያቱም በትንሽ ካፒታል በመነሳት ፎሬክስ ላይ ትርፋማ መሆን ይቻላል ብዬ አስቤ አላውቅም ነበር። አብዛኞቻችሁ የምታስቡት እንደዛ ነው። እንደዛ ማሰባችን ትክክል ነው በሰዓቱ። ነገር ግን ፎሬክስ ላይ ስቆይ የተረዳሁት ነገር ምንድነው? ሪስክ ማኔጅመንትን እና ሳይኮሎጂን መቆጣጠር ከተቻለ አብዛኛው ሰው ከትንሽ ካፒታል በመነሳት ወደ ከፍተኛ ትርፍ መድረስ እንደሚቻል በደንብ ተረድቻለሁኝ። አሁን እኔም በተግባር እያደረኩት ያለሁት ነገር ስለሆነ ማለት ነው። እና አሁን አንድ ነገር ምን አሰብኩኝ? አብዛኛው አሁን ኢትዮጵያ ውስጥ ያለ ትሬደር ተስፋ በመቁረጥ ውስጥ ነው። እኔም ያለፍኩበት ነገር ነው። እና አብዛኛው $100 $50 በየጊዜው ሪስክ ማኔጅመንት ሳይኖረው ምናምን ኢሞሽናል እየሆነ ብዙዎቻችሁ ሉዝ እያደረጋችሁ እንደሆነ አውቃለሁኝ። እኔም ያንን ነገር ስላሳለፍኩት ማለት ነው። እና አሁን ላይ ኦሲዞን ስትራቴጂ በጣም እኔ ብዙ ዊን ሬት አለው ብዬ ነው የማስበው። በደንብ እየሰራልኝ ስለሆነ አብዛኛው ሰው ደግሞ እንደ አዲስ በተለይ አሁን ቲክቶክ ላይ ኦሲዞንን በመጠቀም ብዙዎቹ ትርፋማ እየሆኑ እንደሆነ እያየሁ ነው። ቪዲዮ እየሰሩ እየለቀቁ ነው። እኔም ደግሞ ስትራቴጂው እየሰራልኝ ነው ማለት ነው። እና ምን አሰብኩኝ? አሁን ከትንሽ ካፒታል ለምን $50 ወደ $1000 እንዴት ኦሲዞንን በመጠቀም አካውንታችንን ማሳደግ እንችላለን የሚለውን ነገር ከእናንተ ጋር አብሬ ራሴን ቻሌንጅ ለማድረግ መጥቻለሁ ማለት ነው። እና ይሄን ቪዲዮ እንድትመለከቱ ብፈልገው $50 $100 ይዛችሁ በየጊዜው ፒቲፒ ላይ እየገዛችሁ ምናምን ሉዝ እያደረጋችሁ ያላችሁ ልጆች አንድ ጊዜ ከኔ ጋር ኦሲዞንን በመጠቀም አዲስ ቻሌንጅ ይዤላችሁ መጥቻለሁኝ። እና ያን ቻሌንጅ ደግሞ የምናደርገው እንዴት ነው? $50ን ወደ $1000 እንዴት እናሳድግ የሚለውን ነገር በተግባር ቴሌግራም ቻናል ከፍቼ ግሩፕን ከፍተን አብረን ራሳችንን ቻሌንጅ እንድናደርግ የሚል ሀሳብ ይዤ መጣሁኝና እንዴት ነው ይሄንን የምናደርገው የሚለውን ነገር ለእናንተ ለማሳየት መጥቻለሁ ማለት ነው። የምንጀምረው ከ$50 ነው ማለት ነው። $50 ነው የምንጀምረው። እንዴት ነው የምናደርገው? ከፍተኛ የሆነ ጥንቃቄ የተሞላበት ሪስክ ማኔጅመንት እንጠቀማለን ማለት ነው። ምክንያቱም $50ን አስተማማኝ ወይ ደግሞ እርግጠኛ መሆን በማንችልበት ሪስክ ማኔጅመንት ተጠቅመን እናሳድግ ብንል አካውንቱ ትንሽ ስለሆነ ብዙዎቻችን ሉዝ እናደርጋለን ማለት ነው። ስለዚህ $50 ብቻ እንዴት አካውንታችንን ማሳደግ እንደምንችል እናያለን ማለት ነው። እንዴት ነው ይሄንን የምናደርገው? ሪስክ ማኔጅመንት ስንጠቀም በጣም እንድታዳምጡኝ የምፈልገው እዚህ ላይ ነው። በጣም በትልቁ መጠንቀቅ አለብን ማለት ነው። እንደገና አንድ ትሬድ ነው በአንድ ቀን የምንወስደው ኦሲዞንን ስንጠቀም እንትኑን ነገር አሳይቻችኋለሁ። ባለፈው አጭር ቪዲዮ ሰርቼ ነበር። በቀጣይ ደግሞ አሳያችኋለሁ ማለት ነው። ኦሲዞንን ተጠቅመን ትሬድ ስናደርግ ይሄን $50 ወደ 100 ፍሊፕ የምናደርገው እንዴት ነው? በቀን አንድ ትሬድ እንወስዳለን ማለት ነው። ሉዝ አደረግንም ዊን አደረግንም ትሬዱን ከከፈትንና ከጨረስን በኋላ ውጤቱ ምንም ይሁን ምን ትሬዳችንን እንጨርሳለን ማለት ነው። ስለዚህ በቀን አንድ ትሬድ ወስደን ትሬዳችን ሉዝም ሆነ ዊንም ሆነ ያኛውን ከጨረስን በኋላ ለነገው ነው የምንዘጋጀው ማለት ነው ትሬድ ለማድረግ። ይሄን ያሰብኩት ምንድነው? $50 ላይ ሪስክ የምናደርገው የመጀመሪያው ትሬድ ላይ $5 ነው ማለት ነው። ሪስክ የምናደርገው መጀመሪያ ላይ $5 ሪስክ እናደርጋለን። ዊን ለማድረግ ደግሞ ሪስክ ያደረግነው $5 ስለሆነ 1 to 3 ነው የምናደርገው። ስለዚህ $15 ዊን ለማድረግ $5ን ሪስክ እናደርጋለን ማለት ነው። በቀን አንድ ትሬድ ነው የምናደርገው ማለት ነው። ስለዚህ $50 10 ትሬዶችን መውሰድ እንችላለን። በአጠቃላይ ሁሉንም ሉዝ ብናደርግ ማለት ነው $50 ብናጣ 10 ጊዜ ትሬድ አድርገን ነው ማለት ነው የምናጣው በ10 ትሬድ። እኔ ደግሞ እርግጠኛ ሆኜ የምነግራችሁ ነገር ይሄን ነገር ማሳካት እንደምንችል ነው። ምክንያቱም አካውንታችን ባደገ ቁጥር ሎት ሳይዝም እየጨመርን ሪስክ የምናደርገውንም እየጨመርን የምናገኘውም ነገር እየጨመርን ስለምንሄድ እንደምናሳካው እርግጠኛ ነኝ ማለት ነው።
ስለዚህ ይቅርታ ስለዚህ ምንድነው የምናደርገው በቀን አንድ ትሬድ እንወስዳለን በዛ ትሬድ ላይ $5 ሪስክ እናደርጋለን 1 2 3 15 ደግሞ ለማግኘት ትሬዱን እንከፍታለን ማለት ነው ይሄንን ስናደርግ መጠንቀቅ ያለብን ሁላችንም ምንድነው ኢሞሽናችንን መቆጣጠር አለብን ይሄን የገባነውን ትሬድ ሉዝ ካደረግን በቃ ቻርታችንን ዘጋግተን በቀጣዩ ኦሲዞን ስትራቴጂ ትሬድ ለማድረግ ቀጣዩን ደይ እንጠብቃለን ማለት ነው ስለዚህ $5 ሪስክ አድርገን $15 ለማግኘት ትሬድ እናደርጋለን ማለት ነው ኦሲዞንን እንዴት እንደምንጠቀም አሳይቻችኋለሁ ስለዚህ በዚህ መንገድ ትሬዶችን እየወሰድን ካፒታላችንን እያሳደግን $50 ወደ $1000 እናሳድጋለን ማለት ነው እንዴት ትሬድ እንደምናደርግ ደግሞ አሳያችኋለሁ ወደ ቻርት ገብተን ማለት ነው እሺ ፋሚሊ ወደ ቻርት ገብተናል አሁን እንደምታዩት እና እንዴት ነው ትሬዱን የምንጀምረው የምንገባው እንዳልኳችሁ ኦሲዞን ሁሌ ማርኬቱ ኦፕን በሚደረግበት ቀን ይሄ ኦፕን በሚደረግበት ታይም ነው የሚጀምረው ማለት ነው ከዛው ስትራቴጂው አይሰራም ስትራቴጂው የሚሰራው እንዴት ነው 2 AM ላይ ማርኬቱ ኦፕን ሲደረግ ምን እናደርጋለን 1 hour ቻርት ላይ የመጀመሪያዋን 2 AM ላይ ያለችውን ካንድልስቲክ ማርክ እናደርጋለን ማለት ነው እንደምታዩት አሁን እዚህ ጋር 00 ነው ከዛ በኋላ ላሳያችሁ በመንሄድ ሰዓት እዚህ ጋር 2 AM ላይ ያለችው ማርኬቷ እቺ የምታዩት 0 ላይ ማለት ነው እዚያችን ካንድል ምን እናደርጋታለን ማርክ እናደርጋታለን ማለት ነው የ1 hour ካንድልስቲካችንን እንደዚህ በመታዩት መልኩ ምን እናደርጋለን ማርክ እናደርጋለን ማለት ነው ከዛ ማርክ ካደረግን በኋላ እንደምታዩት ማርክ እናደርጋታለን ማርክ ካደረግናት በኋላ ማርኬቱ ይችን ኦሲዞን ወደ ላይ ወይ ደግሞ ወደ ታች ሰብሮ እስከሚወጣልን ድረስ ምን እናደርጋለን እንጠብቃለን ማለት ነው እንደምታዩት እሺ ትንሽ ካንድል ስለሆነች ማርክ ለማድረግ አስቸግረኝ ነው ማርክ አድርገናታል ከዛ በኋላ እቺ የመጀመሪያዋ አረንጓዴ ካንድል ማለት ናት ኦሲዞናችን የሷን ሃይዋን እና ሎዋን እናሰምራለን ከዛ በኋላ ማርኬቱን ምን እናደርጋለን ታይም ፍሬማችንን ወደ እዚሁ ላይ ወደ 15 ደቂቃ 15 ሚኒት እናወርዳለን ማለት ነው እንደምታዩት ከዛ ይሄ የምታዩት ኦሲዞናችን ነው ማርኬቱ እንደምታዩት የተከፈተ 002 ላይ እቺኛዋ ካንድል ማለት ነው የምታዩት ካንድል ላይ ማርኬቱ ተከፈተ ማለት ነው እንደምታዩት ከዛ ማርኬቱ ከተከፈተ በኋላ ምን እናደርጋለን ይሄ ኦሲዞናችን ነው ማለት ነው ትሬድ የምናደርግበት ቀን ላይ ኦሲዞናችን ይሄ እቺ ኤሪያ ናት ማለት ነው ኦሲዞናችን ስለዚህ ስትራቴጂው አሁን በጣም ቀላል ነው ተመልከቱ በቀጣዮቹ ላይ የሚፈጠሩት ካንድሎች ይሄን ኦሲዞን ወጥተው በቦዲ ሰብረው ከዘጉ በኋላ ምን እናደርጋለን ባይ ለመግባት ፌር ቫልዩ ጋፕ እንጠብቃለን ማለት ነው ይሄን ኦሲዞን ደግሞ ሰብሮ ወርታሽ ከወጣ ማርኬቱ ምን እናደርጋለን ሴል ለመግባት ፌር ቫልዩ ጋፕ ወይ ደግሞ ኢንትሪ ፖይንት ተጠብቀን እንገባለን ማለት ነው ስለዚህ ምን እናደርጋለን እንደምታዩት ማርኬቱ ምን ሆነ አሁን ወርታሽ ወጣ ማለት ነው ስለዚህ የኛ በዚህ ቀን ያለው እይታችን ማርኬቱ ወዴት ይሄዳል ማለት ወደ ሴል ማለት ነው ስለዚህ እንደምታዩት አሁን እዚህ ጋር ምን እንጠብቃለን ማርኬቱ እዚህ ጋር ኢንትሪ ፖይንት እስከሚሰጠን ድረስ እንጠብቃለን እዚህ ጋር ሴል ስለወረደ ብቻ ዝም ብለው ወርታች ሴል አንወርድም ስለዚህ ምን እናደርጋለን እንጠብቃለን ከዛ በኋላ ማርኬቱ እንደምታዩት እዚህ ጋር ምን ሰጠን ፌር ቫልዩ ጋፕ ሰጠ ማለት ነው ተመልሶ በዚህኛው ካንድል እንደምታዩት እቺኛው ካንድልና እቺኛው ካንድል ፌር ቫልዩ ጋፕ ሰጠን ፌር ቫልዩ ጋፕ ታያችኋለሽ ብዬ ተስፋ አደርጋለሁ ማለት ነው ከዛ በኋላ እቺ ፌር ቫልዩ ጋፕ አለች እንደምታዩት ከኦሲዞን ውጭ ያለችው ማርኬቱን እንደምታዩት በሚገርም ሁኔታ ተመልሶ ብሬክ አድርጎ ኦሲዞናችን ወደ ታች ከወረደ በኋላ በመመለስ ምን አደረገልን ተመልሶ ያቺን ፌር ቫልዩ ጋፓችንን ኢንተር አደረገልን ማለት ነው እዛ ለኛ ምን እናደርጋለን ወደ ሴል ኢንተር እናደርጋለን ማለት ነው ስለዚህ ሾርት ሴል እንገባለን ማለት ነው እዚህ ጋር እንደምታዩት ከዛ በኋላ ኢንተሪያችን የምትሆነው የት ነው እዚህ ላይ ፌር ቫልዩ ጋፕ ላይ ነው ስቶፕ ሎዛችን የት ይሆናል
እዚህ ጋር ያሉት ካንደሎች ይታያቸዋል። እነዚህ እዚህ ጋር ያለው የኦሲ ዞናችን ባይሳር ሊኩዲቲ ላይ እናደርገዋለን ማለት ነው ሃዩ ስለሆነ። ከዛኛ ታርጌታችን ምንድነው ሁሌ ነግሬያችኋለሁኝ ኢንተር ካደረግንበት በኋላ 1 2 3 ነው እንደምታዩት ማለት ነው። 1 2 3 እናደርጋለን ማለት ነው እንደምታዩት 1 2 3 እናደርጋለን። ይሄኛውን እንትንም ታርጌት ማድረግ እንችላለን ማለት ነው ሴል ሳይድ ሊኩዲቲ ላይ ያለውን። ከዛ በኋላ ማርኬቱን እንደምታዩት እናየዋለን ማለት ነው ወዴት እንደሚሄድ። ከዛ በኋላ እንደምታዩት ማርኬቱ የኛን ታርጌት እዚህ ጋር የምታዩት ሴል ሳይድ ሊኩዲቲ 1 2 3 ወዲያው ነው ስማሽ ያደረጋልን በሚገርም ሁኔታ ማለት ነው እንደምታዩት ስማሽ ያደረጋልን። ከዛ በኋላ እንወጣለን። በዚህ አካሄድ አሁን $50 እያለን ጀምረን ቢሆን እዚህ ትሬድ ላይ ገብተን ቢሆን አካውንታችን ስንት ሆነ ማለት ነው? ከ50 ወደ 65 በቃ። ስለዚህ ዛሬ ሌላ ምንም አይነት ሴትአፕ ብናገኝ ምንም አይነት ፖዚሽን ብናገኝ ስትራቴጂያችን ስለማይፈቅድልን አንገባም ማለት ነው። ምክንያቱም የኛ ኦሲ ዞን እዚህ ጋር ነው። ከኦሲ ዞናችን በኋላ ደግሞ እንደምታዩት ኢንተር ያደረግነውን ቲፒያችንን ስማሽ አድርጎልናል። ከዛ በኋላ በቃ ትሬድ ጨረስን ማለት ነው። በዚህ መልኩ ነው አካውንታችንን ፍሊፕ አድርገን ከ$50 ወደ $1000 የምንሄደው ማለት ነው እንደምታዩት። ከዚህ በኋላ ምንም አይነት ኮንፈርሜሽን ቢሰጠን ኢንተር አናደርግም። ቻርታችንን ዘጋግተን ሌላ ስራ ካለን ሌላ ስራ እንሰራለን። በቀጣዩ ቀን ማርኬቱ ሲከፈት ደግሞ እንደዚሁ ጠብቀን ኦሲ ዞናችንን ብሬክ ወዳረገልን አቅጣጫ ወደ ባይ ከሆነ ባይ እንገባለን፣ ወደ ሴል ከሆነ ሴል እናደርጋለን። የገባነውን ትሬድ አገኘነውም አጣነውም በቀን የምንወስደው አንድ ትሬድ ነው። አካውንታችን ደግሞ $100 ሲሆን ሪስክ የምናደርገው $10 ይሆንና የምናገኘው ደግሞ $30 ይሆናል ማለት ነው። በእንደዚህ እያደረግን ካፒታላችን ባደገ ቁጥር እየጨመርን ማለት ነው ወደ $1000 እንገባለን ብዬ በእርግጠኝነት መናገር እችላለሁኝ። እና በዚህ መልኩ ነው ቻሌንጁ የሚጀምረው። መቀላቀልና ይሄን ቻሌንጅ ከኔ ጋር አብራችሁ ማድረግ የምትፈልጉ $50 ወደ $1000 መግባት የምትፈልጉ ካላችሁ ቴሌግራም ቻናል ከፍትና እዛ ላይ ሁላችንም ገብተን ትሬድ እናደርጋለን ማለት ነው። አመሰግናለሁ።